ሰላም ጤና ይስጥልኝ የሊቦ ቲዩብ ቤተሰቦች። ዛሬ የምናወራው ስለ ፖለቲካ አይደለም። ዛሬ የምናወራው ስለ ሾው ወይም ስለ መዝናኛ አይደለም። ዛሬ የምናወራው በእያንዳንዱ ኢትዮጵያዊ ቤት ውስጥ ስላለው ትልቅ ጭንቀት ነው፣ ስለ ኑሮ ውድነት። ዛሬ 1000 ብር ይዞ ገበያ የወጣ ሰው በባዶ እጁ ተመልሶ ሲገባ ማየት የተለመደ ሆኗል። የዛሬ 5 ዓመት በ1000 ብር የምንገዛው የነበረው ሸቀጥ ዛሬ የሻይ ቅጠል እንኳን መግዛት የማይችልበት አጠራጣሪ ሁኔታ ላይ ደርሷል። ለምንድን ነው እንዲህ የከበደው? ትላንት የነበረው ሰላም ዛሬ እየጠፋ። ይህ ቪዲዮ ረጅም ሊሆን ይችላል፣ ነገር ግን በዚህ ቪዲዮ ውስጥ የሀገራችን የኢኮኖሚ ህመም ምንድን ነው የሚለውን በጥልቀት የምንተነትንበት ነው። አብዛኞቻችን ኑሮ ተወደደ ብለን እናማርራለን እንጂ ለምን ተወደደ፣ በሚቀጥሉት ወራትስ ምን ይጠበቅብናል የሚለውን አናውቅም። መንግስት እንደ መንግስት የት ላይ ተሳሳተ? እኛስ እንደ ዜጋ ምን ማድረግ ነበረብን? ይህ ሸክም እንዲህ ከቀጠለ ሀገራችን ወደ ምን አይነት ገደል ታመራለች የሚለውን እንደ ሀገር ወዳድ ዜጋ በዝርዝር አቀርብላችኋለሁ። በዚህ ቪዲዮ ውስጥ 3 ዋና ዋና ነገሮችን እናያለን። አንደኛው የዋጋ ግሽበት መንስኤው ከጥቁር ገበያ እስከ ፖሊሲ። ሁለተኛው ሁኔታው ከቁጥጥር ውጭ ቢሆን ሊከሰት የሚችል አስከፊ አደጋዎች። ሶስተኛና ከሁሉ የሚበልጠው ደግሞ እንደ ኢትዮጵያ ባህላችንና እንደ ዓለም አቀፍ ተሞክሮ መፍትሄ የት ጋር ነው ያለው የሚለውን እናያለን። ይህ ቪዲዮ እስከ መጨረሻው እንድታዩት የምጋብዛችሁ መረጃው ለኑሯችንና ለወደፊት እቅዳችን ወሳኝ ስለሆነ ነው። ሐሳቡን ከመጀመራችን በፊት ይህን መሰል ሀገራዊና በጥናት ላይ የተመሰረተ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ዝርዝር ትንታኔው እንለፍ። ኑሮ ውድነቱ የእውነት የመንግስት ስራ ነው ወይስ የደላላ ወይም የነጋዴዎች ነው? ወይስ እንደ የሀገር ወይም የዓለም ኢኮኖሚ ችግር ነው? ይህንን በዝርዝር እናየዋለን። ይህ የኑሮ ውድነት ትላንትና፣ ዛሬና ነገ የኑሮ ውድነቱ ምን ይመስላል የሚለውን እናያለን። የትላንት ሁኔታ ከጥቂት ዓመታት በፊት የዋጋ ግሽበት ወይም ኢንፍሌሽን በአንድ አሃዝ ወይም በዝቅተኛ 2 አሃዝ ነበር። ያ ማለት 9፣ 10 ወይም እስከ 10 ደግሞ እስከ 13% ነበረ ማለት ነው። ሰዎች በደሞዛቸው ቢያንስ መሰረታዊ ፍላጎታቸውን ያሟሉ ነበር። ዛሬ የዋጋ ግሽበቱ ከ30% በላይ ሆኖ፣ ይህ ማለት ባለፈው አመት 100 ብር የነበረው እቃ ዛሬ 130 ብር ሆኗል ማለት ነው እና ከዛ በላይ ማለት ነው። በተለይ የምግብ ዋጋ ንረት ኢንፍሌሽን ዝቅተኛ ገቢ ያለውን ማህበረሰብ ክፉኛ እየጎዳው ነው። ይሄ ኢንፍሌሽን ወይም የኑሮ ውድነት መጀመሪያ እንዴት መጣ፣ እንዴት ተከሰተ የሚለውን መጀመሪያ መሰረቱን መነሻውን ማወቅ ያስፈልጋል። ይሄ ነገር እንዲመጣ ካደረጉት ነገሮች አንደኛው የገንዘብ ዋጋ መውረድ ነው ወይም ከረንሲ ዲቫሉዌሽን፣ ከዶላር ጋር ያለው ዋጋ መዳከም። መንግስት በወርልድ ባንክ በአይኤምኤፍ ሊሆን ይችላል የኢትዮጵያ ገንዘብ እንዲያዳክም ተጠይቆ ይሻለኛል በሚል ሁኔታ የኢትዮጵያን ብር አዳክሞታል። ያ ማለት ምንድነው? 50 ምናምን ብር ይመነዘር የነበረው ዶላር 100 ምናምን ብር ገባ ማለት ነው። ያው የጥቁር ማርኬት ጋር እንትን እንዲል ማለት ነው፣ እንዲስተካከል ያ የብር ማዳከም ይባላል ማለት ነው። ስለዚህ ብር ሲዳከም ደግሞ የኢትዮጵያ ብር የመግዛት አቅሙ ስለሚደክም ከውጪ የሚገቡ ነዳጅ ሊሆን ይችላል፣ መድኃኒት፣ የምግብ ዘይት፣ whatever ከውጪ የሚገቡ እቃዎች ዋጋቸው ሰማይ ላይ ይደርሳል ማለት ነው። በ1 ዶላር በ50 ምናምን ብር ወይም በ60 ብር ይገዛ የነበረው እቃ 160 ብር ሲሆን የ1 ዶላር ዋጋ 160 ብር ነው ማለት ነው የምንገዛው ማለት ነው። እንግዲህ የሚገዛበት ነው ትራንስፖርት ምን ብሎ በተለያዩ ሪሳይክል ውስጥ አልፎ እኛ ጋር እስኪደርስ ድረስ 200 ብር ይገባል ማለት ነው። ስለዚህ ያኔ 60 ብር የሚሸጠው አሁን 200 ብር የገባበት ዋነኛው ምክንያት ይሄ የገንዘብ ማዳከሙ ሂደት ነው ማለት ነው። ይህ ማለት ይሄ ብቻ ነው ማለት አይደለም። በሁለተኛ ደረጃ ኢንፍሌሽኑን ያመጣው ወይም የኑሮ ግሽበቱን ያመጣው የምርት እጥረትና
ግብርና ላይ ያለው ችግር ነው። አብዛኛው የኢትዮጵያ ግብርና አሁንም በዝናብና በባህላዊ መንገድ ነው የሚመራው ወይም የሚያርሰው ወይም የሚያመርተው። ውሃ አለ፣ መሬት አለ፣ የሰው ኃይል አለ። ግን አሁንም ክረምት ተጠብቆ ነው የሚታረሰው። በሚዲያም ላይ እንደምሰማው በአሁኑ ክረምት ይሄን ያህል ምርት አምርተን ይሄን ያህል ምርት እናገኛለን ብለን እንጠብቃለን ነው የሚባለው። ሁሌ ክረምትን ተጠብቆ ማለት ነው። ክረምት 3 ወር ነው ወይ 4 ወር ነው። ስለዚህ 12 ወር ለ4 ወር እንኳን ቢካፈል በአመት 4 ጊዜ ማምረት ይቻላል። ስለዚህ እዚህ ጋር መንግስት እንደ መንግስት ይሄን ነገር ማመቻቸት መቻል አለበት። ህዝቡ ደግሞ እንደ ህዝብ ያንን ተቀብሎ ከአንድ ጊዜ ምርት ወደ 4 ጊዜ ምርት ለመሻገር በፍጥነት መስራትና መታገል አለበት። ለምን? አንደኛው የኑሮውን ግሽበት ያመጣው ግብርናችን ዝናብ ላይ እየተንጠለጠለ ስለሆነ ነው። ይሄንን ማስተካከልና ማረም ያስፈልጋል ማለት ነው። እዛው ሁለተኛው ላይ ሌላው የምርት እጥረት ወይም የኑሮ ግሽበትን ያመጣው ግጭት ነው። ግጭቶችና መፈናቀሎች ናቸው። ግጭትና መፈናቀሎች ካሉ ደግሞ አርሶ አደሩ ከምርት መስመር ውጭ ይወጣል። ለምሳሌ ግጭት ባለበት ቦታ ላይ ማረስ ሲኖርበት ሳያርስ ይቀራል ማለት ነው። ቢያርስም ይወድማል ማለት ነው። ወይም ደግሞ የምርት የእርሻ ግብአቶች አይደርሱትም ማለት ነው። ለምን? ቀጠናው ጦርነት ከሆነ ማዳበሪያ፣ ሌሎች ነገሮች የሚያገኛቸው ነገሮችን ስለማያገኝ አያርስም ማለት ነው። አንድ ክረምት ያችኑ አመት ተጠብቆ የምትታረስ ክረምት ሳይታረስ ከቀረ ደግሞ የት ሊደርስ እንደሚችል ችግሩ ይታወቃል ማለት ነው። ስለዚህ የጦርነት መኖር ሀገራችን ላይ ብዙ ዋጋ እያስከፈለ ነው። ስለዚህ በዚህ አጋጣሚ መንግስትንም ወደ ሰፊ ሆኖ ከመሳሪያ አንስተው ወደ ጫካ ከወጡ ሰዎች ጋር ወደ ሰፊ ሆኖ በምክክርና በውይይት ነገሮችን ፈቶ ጦርነትን ማስቆም ይገባዋል። ውጭም ያሉ መሳሪያ አንስተው እየታገሉ ያሉ የሀገር ሰላም ወይም ደግሞ የሀገር መኖር ይበልጣልና ችግሮቻቸውንና ጥያቄዎቻቸውን በሆዳቸው አድርገው ገበሬው እንዲያርስ ከመንግስት ጋር ኮሚትመንት አድርገው ጦርነቱን ወደ ሰላማዊ መንገድ ቢቀይሩት አብዛኛው ነገር በአጭር ጊዜ ይቃለላል ማለት ነው። ሌላው ሶስተኛው አንደኛ የገንዘብ ዋጋ መውረድ ነው ብለናል። ሁለተኛ የምርት እጥረት ነው። ሶስተኛው ደግሞ የደላሎች ተጽዕኖ ነው። የደላሎች ተጽዕኖ ከአምራች እስከ ሸማች ያለው ሰንሰለት ረጅም ነው። ኢትዮጵያ ውስጥ ደላላው ያለምንም ድካም ከገበሬውና ከሸማቹ በላይ ትርፍ የሚዝቅበት ሲስተም ነው ያለው ኢትዮጵያ ውስጥ። ገበሬው ጋር በርካሽ ይገዛል፣ ጭኖ ተላልፎ አዲስ አበባ ከተማ ውስጥ እስከሚሸጥ ድረስ ያለው ገንዘብ ገበሬው የሸጠበት 10ኛ እጥፍ ሊሆን ይችላል ማለት ነው። ስለዚህ ወይ ገበሬው አልተጠቀመም ወይም ደግሞ ሸማቹ በርካሽ ዋጋ አላገኘም። በመሃል ላይ በአጭር ጊዜ የሚበለጽጉ እጃቸው ረጅም የሆኑ ደላሎች አሉ። ስለዚህ እነዚህን ደላሎች ከሲስተም ማውጣት አለበት መንግስት። አሁን እየተሰራ ያሉ ስራዎች አሉ። የቅዳሜ ገበያ፣ የእሁድ ገበያ ምናምን ክብርት ከንቲባም ሲናገሩ ሰምቻለሁ። ለፋሲካ በዓል ምርቶች እጥረት እንዳይኖራቸው ነዳጅ ደጉመው ትራንስፖርት ሰጥተው ከፍተኛ ምርት ወደ አዲስ አበባ እንዲገባ አድርገው ምን ያህል እንዳረጋጉት አይቻለሁና በጣም ይሄ ነገር ለአንድ አመት በዓል ሳይሆን ለአንድ አመት ወይም ደግሞ ዴይሊ ቱ ዴይ ቢደረግ ምን ያህል ጫናውን ሊቀንስ እንደሚችል ማሳያ ነው ማለት ነው። ስለዚህ ሶስተኛው የኑሮን ግሽበት እያባባሱ ካሉ ነገሮች አንዱ ምንድነው? በመሃል ላይ የተሰነቀሩ ደላሎች፣ ትራንስፖርት አመላላሾች፣ የተለያዩ ዘርፍ ላይ የተቀመጡ ነጋዴዎች ይሄንን ነገር ኢንፍሉዌንሽን እያባባሱ ስለሆነ መንግስት በዚህ ጉዳይ ላይ ጠለቅ ብሎ ጠንከር ያለ እርምጃ መውሰድ አለበት ብዬ አምናለሁ። አራተኛ የዓለም አቀፍ ግሽበት ነው።
የዓለም አቀፍ ኢኮኖሚ በሚናጋ ጊዜ፣ ችግሮች በሚፈጠሩ ጊዜ እንደ ኢትዮጵያ ያሉ አፍሪካ ሀገሮች ወዲያው ይመታሉ። ችግሩ እነሱ ጋር ቀድሞ የመድረስ ነገር አለ። ለምን ችግር ላይ ነው ያለነው? ታዳጊ ሀገሮች ናቸው። ሪዘርቭ የሚባል ነገር የለም። በገንዘብም፣ በምግብም፣ በክምችትም፣ በመድኃኒትም ራሳቸው የሚያመርቱት ምርት የለም። አብዛኛውን ኢምፖርት ነው የሚያደርጉት። ስለዚህ ኢምፖርት የሚያደርጉትን ደግሞ ያላቸውን አንጡራ ሀብት ሽጠው ኤክስፖርት አድርገው ስለሆነ ዲፖዚት ስለማይኖራቸው ዴይሊ በቃ ልክ እንደ አንድ ቀን ሰራተኛ ማለት ነው። የቀን ሰራተኛ ዛሬ ይሰራል፣ የሰራውን ይበላል፣ ይተኛል። ነገ ካልሰራ የለም እንደማለት ማለት ነው። ምንም አይነት ዲፖዚት ስለሌለ ወዲያውኑ ቶሎ የኑሮ ግሽፈት ይታያል ማለት ነው አፍሪካ ሀገሮች ላይ። ስለዚህ እንደ ኢትዮጵያም የዓለም አቀፉ ግሽበት ኢትዮጵያ ላይ አሁን ነዳጅ እያርከፈከፈ እያባባሰው ነው ያለው ማለት ነው። ኢትዮጵያ ብቻዋን አይደለም፣ ሌላውም አፍሪካ ሀገሮችም ጭምር ማለት ነው። ለምሳሌ የዓለም ነዳጅ የሎጂስቲክ ዋጋ መጨመር በደሃ ሀገራት ላይ እጥፍ ጫና ይፈጥራል ማለት ነው። ሌላው ቀርቶ የሩሲያና የዩክሬን ጦርነት እንኳን በማዳበሪያና በሎጂስቲክ በማጓጓዣ መጨመር አይደለም፣ መጓጓዣ ባለማግኘት ምርቱን ባለማግኘት እንኳን በውድ ዋጋ እንኳን ገዝቶ ለማቅረብ እንኳን በጣም አስቸጋሪ የሆነበት ጊዜ አለ። ኢትዮጵያ ውስጥ ደግሞ በአሁኑ ሰዓት ያለ ማዳበሪያ ተዘርቶ ምንም የሚበቅል ወይም ደግሞ ምርታማነትን ማረጋገጥ የማይቻልበት ደረጃ ላይ ስለተደረሰ ይሄ ነገር በጣም ከባድ ነው ማለት ነው። በጣም ከባድና አስጊ ነው። አሁን ደግሞ ባለው ሁኔታ ደግሞ የኢራቅና የእስራኤል ጦርነት አሁን ላይ ደግሞ ነዳጅ በመዘጋቱ ምን ያህል እዛ ኢንፍሉዌንስ እያደረገ እንደሆነ ምን ያህል ተጽዕኖ እየፈጠረ እንደሆነ ሁሉም ሰው ኢትዮጵያ ውስጥ ያለ ሰው ሁሉም ሰው እያየው ነው። ሰልፉ ላይ ምኑ ላይ እንደዚህ በቃ ሰዎች እያሰቡ ያሉት አሁን እዛ ጋር ያለውን ሰልፍ ነው። ግን ጀነራሊ እንደ ዓለም ብዙ ሀገሮች ነዳጅ የማያመርቱ ሀገሮች ችግር ውስጥ ነው የወደቁት። ስለዚህ የዓለም የኑሮ ግሽበት ሆነ ጦርነት፣ ሰላም አለመኖር የኢትዮጵያን ያሁኑን የኑሮ ውድነት አባብሶታል ብዬ አስባለሁ ማለት ነው። እንግዲህ እነዚህ መነሻዎቹ ይሄ ከሆኑ ችግሩ ይሄ ከሆነ መንግስት እንደ መንግስት ምን ማድረግ አለበት ብለን መናገር መቻል አለብን። ለምን ሁልጊዜ እኛ ኢትዮጵያኖች እንዳለመታደል መተቸት፣ ኑሮ ተወደደ፣ እንደዚህ ሆነ፣ ድሮ እንደዚህ ነበር፣ አሁን እንደዚህ ሆነ፣ ይሄ መንግስት ገሌ እንትና እያልን ጣት እንቀሳሰራለን እንጂ ይሄ እንደዚህ ሆኗል ምን ማድረግ አለብን ብሎ የምክረ ሐሳብ ወይ መፍትሄ የሚሰጥ ብዙ ሰዎች አካል የለም። ይሄ ልምድ ልናዳብር ይገባናል። ችግሮችን መዘርዘር፣ ችግሮችን ከሰረዘርን በኋላ ግን ሐሳብ መስጠት ያስፈልጋል። ምን ማድረግ አለብን የሚል መፍትሄ መስጠት ያስፈልጋል። ከዛስ እኔ ይሄን ባደርግ ይሻላል እላለሁ፣ እናንተ ደግሞ ይሄን ብናደርግ ይሻላል ትላላችሁ፣ ሌላው ደግሞ ይሄን ብናደርግ ይሻላል ይላል። ከዛ በኋላ ግን የዛ ሁሉ ሰው ሐሳብ ተጠራቅሞ አንድ ግብአት ይሆናል ማለት ነው። ስለዚህ መንግስት እንደ መንግስት ማድረግ ያለባቸውን ነገሮች አንድ ሁለት ብዬ ዘረዝራለሁ ማለት ነው። አንደኛ መንግስት እንደ መንግስት ማድረግ ያለበት ነገር ምንድነው? የደሞዝ ማስተካከያ ነው። ኑሮ ውድነቱን ሊቋቋም የሚችል የደሞዝ ጭማሪ ወይም ታክስ ማቅለያ ታክስ ሪላይፍ ለዝቅተኛው ማህበረሰብ ማድረግ አለበት እንደ ሴፍቲ ኔት። ያለበለዚያ ከታች ያለው ይጠፋል። ከታች ያለው መጥፋት ብቻ ሳይሆን መካከለኛው ወደታች ወርዶ ይጠፋል። የመንግስት ሰራተኛው በመንግስት ደሞዝ የአንድ ቀን ምግብ ወይም ደግሞ የሁለት ቀን ምግብ መግዛት የማይችልበት ደረጃ ላይ ከደረሰ ኦሬዲ ይወድቃል ማለት ነው። ያ ህዝብ ወደቀ ማለት ደግሞ ኢኮኖሚካሊ ማህበራዊ ቀውስ ይፈጥራል። ስለዚህ መንግስት ከሚያገኘው ገንዘብ ላይ ድጎማ ሊያደርግ ይገባዋል ማለት ነው። ምንም አማራጭ ስለሌለ ማለት ነው። ለምን እነዚህ ሰዎች ከወደቁ ጫናው የበለጠ አዘሪቱ ሰርክል ውስጥ ነው የምንገባው። ችግሩ ወደ ማህበራዊ ቀውስ ይከተናል። ማህበራዊ ቀውሱ ደግሞ እንደገና መልሶ ደግሞ ኢኮኖሚ
ኢኮኖሚውን ደግሞ እንዲጎዳ ያደርገዋል ማለት ነው። እዛ ሽክርክሪት ውስጥ ከገባን እንደ ብስክሌት ጎማ ነው የምንሆነው። እንዞራለን ማለት እንሽከረከራለን እንጂ አንወጣም ማለት ነው። ከዛ ከክብ ሽክርክሪት ውስጥ አንወጣም ማለት ነው። ስለዚህ ተመጋጋቢ ነው የሚሆኑት እንደኔ እይታ ማለት ነው። ዛሬ ላይ የኑሮ ውድነቱ ያነጫንጨናል፣ ይጥለናል። ከወደቅን በኋላ ኢኮኖሚው ላያችን ላይ ይወድቃል ማለት ነው። ስለዚህ ዜጎች ወደ ታች ሲወድቁ ማህበራዊ ቀውስ ይነሳል፣ ረብሻ ይነሳል፣ ዝርፊያ ይነሳል፣ የተለያዩ ነገሮች ይከሰታሉ ማለት ነው። ያኔ ማህበራዊ ቀውስ ሲነሳ ደግሞ ስራ መስራት አይቻልም፣ ማምረት አይቻልም፣ መንግስት ደግሞ ኢኮኖሚ መሰብሰብ አይችልም፣ ወይም ደግሞ ቀረጡን ግብሩን መሰብሰብ አይችልም። ያኔ ጨራሽኑ ሌላ በጀት ወይም ደግሞ ሌላ ችግር እየፈጠረ አገሪቷ ምንም ጂዲፒ እንዳይኖራትና መከላከያ ሁሉ መንቀሳቀስ እስከማይችል ድረስ ኢኮኖሚው ሊወድቅ ይችላል ማለት። ያኔ ሉዓላዊነታችን እንደ ሀገርም ልንጠፋ የምንችልበት ነገር ይከሰታል ማለት ነው። ስለዚህ መንግስት ዜጎቹ መጀመሪያ እዚህ ችግር ውስጥ ከመግባታቸው በፊት ሴፍቲኔቱን አስፈላጊ ለሆናቸው ሰዎች መደጎምና መርዳት ማገዝ አለበት ማለት ነው። ሁለተኛ ማድረግ ያለበት ነገር ምንድነው? የማክሮ ኢኮኖሚ ማረጋጋት ነው። ህገወጥ የውጭ ምንዛሪ እነዚህን መቆጣጠር አለበት። ገበያውን መቆጣጠር፣ ዶላሮች እንዲያገኝ ህገወጥ ነጋዴዎችንና ህገወጥ የገንዘብ ዝውውርን መቆጣጠር አለበት። እንደዚሁም ደግሞ ገንዘብ እየተመረተ ውስጥ ሲበተን ኢንፍሌሽኑን እንዳያባብሰው ያንን ነገር መቆጣጠርና መከታተል አለበት ማለት ነው። ሌላው ባንኮች ላይ ስራ መሰራት አለበት። ባንክና ህብረተሰቡ ቁጠባም እንዲለምድ ባንኮችን ማድረግ ያለባቸውን ነገር ማስተካከል መቻል አለባቸው ማለት ነው። ይሄ የህዝቡንና የባንክን ሲስተም ማቀናጀትና ለኢንፍሌሽኑ መባባስ መጥቀም እንኳን ባይችል እንዳይባባስ የሚያደርጉ ስራዎች በአፋጣኝ መሰራት አለባቸው ብዬ አምናለሁ ማለት ነው። ሌላው ሶስተኛው መንግስት እንደ መንግስት ማድረግ ያለበት ብዬ የማስበው በመሰረተ ልማት ላይ ኢንቨስት ማድረግ፣ ለምሳሌ የምርት ማከማቻ እንደ ስሎች እና ቀጥታ የገበያ ትስስር መንገዶችን መዘርጋት። ይሄ አሁን ላይ የተሰራበት ያለ ነው፣ ግን በቂ ነው ብዬ አላስብም። አዲስ አበባ ውስጥ ለምሳሌ የቅዳሜ ገበያ፣ የእሁድ ገበያ እንደዚህ አይነት ነገሮች ገበሬውንና ሸማቹን ለማስተሳሰር የሸማቾች ማህበር እንደዚህ ምናምን ተቋቁሞ ምናምን አለ። ግን እሱም ቢሆን አሁንም ችግር ያለበት ነው። አንደኛ ዜጋም እንደ ዜጋ ችግር ስላለብን ማለት ነው። መንግስት ያቀረበውን እንትን ወደ ንግድ መቀየር አለ፣ መዝረፍ አለ። እሱ እንዳለ ሆኖ መንግስት ግን የዛ ላይ ከፍተኛ ቁጥጥር ማድረግና ከገበሬዎች ተነስቶ ሸማቾች ጋር በፍጥነት በቅልጥፍናና በርካሽ ዋጋ እንዲደርስ በማድረግ ይህን ቁጥጥር በደንብ አጥብቆ በመቆጣጠር መሰረተ ልማቶችን በመዘርጋት ይህንን ኢንፍሌሽን ወይም ይህን የኑሮ ውድነትና ግሽበት መከላከል ይቻላል ብዬ አምናለሁ ማለት ነው። አምስተኛ የሌላ ሀገሮችን ተሞክሮ መውሰድ። እንደኛ የኢኮኖሚ አፋፍ ላይ ደርሰው የተመለሱ ብዙ ሀገሮች አሉ። እንደና ቪየትናም፣ ኩባ ለምሳሌ ከአፍሪካ እንኳን ብንወስድ ሩዋንዳ እንደዚህ ያሉ ሀገራት የገቡበት የገበያ ዋጋ ችግሮችን ማለት ነው በቴክኖሎጂ በመቆጣጠር ደላላን በማጥፋት እንዴት አድርገው ሰንሰለቱን እንደበጣጠሱት እንደ ምሳሌ አይቶ ልምድ ወስዶ የራስንም ክህሎት ጨምሮ የኢትዮጵያንም የሰንሰለት እነዚህ የደላሎች ሰንሰለት በምን አይነት መንገድ እንደተዘረጋ ስለሚታወቅ እሱን መበጣጠስና በመሃል ያሉትን የሸረሪት ድሮች ካጠሩ ቢያንስ ቶሎ የመባባስ እንትን እንኳን ሊቀንስ ይችላል ብዬ አስባለሁ ማለት ነው። ይህንን በመንግስት ደረጃ ካልን መንግስት አሁን እየሰራበት ያለው ነገር ጥሩ እንቅስቃሴ ነው። ወደፊትም ደግሞ ማድረግ ያለበትን ነገር በበለጠ ሁኔታ ትኩረት ሰጥቶ መንቀሳቀስ አለበት። ሌላው ቅድም ሳልጠቅስ የቀረውት ነገር ምንድነው? አንዳንድ ከባድ የሆኑ ኢንቨስትመንቶች ወይም
ብዙ በጀት ወስደው ረጅም ጊዜ ሊመልሱ የሚችሉ አዋጭ ያልሆኑ ፕሮጀክቶችን በመተው አዋጭ ሆኖ ምርትንና ምርታማነትን ሊያፋጥኑ የሚችሉ ስራዎች ላይ ገንዘቡን ፈሰስ ቢያደርግ ቱሪስቶችን እንደ ዶላር የሚገኝባቸው ህዝቡን ወደ ስራ የሚያነሳሱ እርሻን ከአንድ ጊዜ ከሁለት ጊዜ ከሶስት ጊዜ አራት ጊዜ ለማረስ እንዲችል ገበሬው በበሬ ሳይሆን የእርሻ መሳሪያዎችን በማቅረብ ማዳበሪያዎችን በማቅረብ አሁን እየተሰራ ባለው ኩታ ገጠም አይነት አስተራረስ እንዲጠቀሙ በማድረግ ገንዘቡን ወደዛ ላይ ቢያፈስ እርሻው ከተነሳ ምርትና ምርታማነት ከተረጋገጠ የገበያውን በደንብ አድርጎ ያረጋጋዋል ማለት ነው ብዬ ስለማስብ መንግስት የሚሰራቸውን የልማት ስራዎች የትኛው ቅድሚያ እንደሚያስፈልገውና የትኛው ደግሞ ቀስ ብሎ መሰራት ያለባቸውን ለይቶ ገንዘቡን የሚያገኛትን ገንዘብ ፈሰስ ቢያደርግ ብዬ መምከር እፈልጋለሁ ማለት ነው። በመንግስት በኩል የሚጠበቅበትን ምን ማድረግ እንዳለበት ይሄን ያህል ካልን ህዝቡስ ምን ማድረግ አለበት ወይም ምን ቢያደርግ ይሄንን የኑሮ ጫና ሊገፋው ወይም ሊወጣው ይችላል የሚለውን ደግሞ የመፍትሄ ሀሳቦችን አብረን እናያለን ማለት ነው። አንደኛ የፍጆታ ባህል መቀየር። ይሄ የፍጆታ ባህል ማለት ትላንትና በለመድነው ቅንጦት ዛሬ መኖር አይቻልም። ወጪን በአግባቡ ማስተዳደር አለበት። ለምን ከመብራት ሊሆን ይችላል፣ ከውሃ ሊሆን ይችላል፣ ከምግብ ሊሆን ይችላል፣ ከገንዘብ ሊሆን ይችላል። የተለያየውን የአኗኗራችንን ዘይቤ መቀየር አለብን። በቃ ይሄውን የመጣውን ልክ በአድዋ ጦርነት ጣሊያን ሲመጣ ሆ ብሎ ተነስቶ ስንቅ ያለህ በስንቅ ጉልበት ያለህ በጉልበት ምን ተብሎ ሆ ብሎ ወጥቶ ዛጋ ጦርነት እንደገጠመና አሸንፎ የአባቶቻችን ድል እንደሚባለው ይሄም ከዛ ጦርነት የሚተናነስ አይደለም። ልክ እንደዛ ጦርነት ህዝቡ ሆ ብሎ መነሳት አለበት። ሆ ብሎ መነሳት ማለት መንግስት ላይ ማለት አይደለም። መንግስት የፈለገ በዚህ ሰዓት የፈለገ መንግስት ቢቀየር እንኳን ይህንን የኑሮ ግሽበት ሊመልሰው አይችልም። ለምን? የስክሪፕቱ ላይ መጻፍ አይደለም። ቀንስ አውርጃለሁ የምትለው ነገር አይደለም። በጊዜ ሂደት የመጣ ነው። በጊዜ ሂደት ነው የሚቀረፈው። እንደውም መንግስትን መነካካትና መቀየር ሌላ ችግር መፍጠር፣ ሌላ አዙሪት ውስጥ ሌላ የበለጠ ደግሞ ሌላ ችግር መፍጠር ነው የሚሆነው። ማለት አወዳደቃችንን እያፋጠን ነው የምንሄደው። ስለዚህ መሆን ያለበት ምንድነው? መንግስትን መደገፍ ነው። መንግስትን ደግፎ ህዝቡ እንደ ህዝብ መስራት ያለበት ነገር ምንድነው? አኗኗራችንን መቀየር። አላስፈላጊ ድግሶች፣ አላስፈላጊ ወጪዎች፣ አላስፈላጊ የንብረት መባከን። ለምሳሌ ማብራት፣ ለምሳሌ አላስፈላጊ የሚባክኑ ማብራቶችን 130 ሚሊዮን ውስጥ የሚደርሰው ሰው 40 ሚሊዮን ማብራት ቢያገኝ 40 ሚሊዮን ቢቆጥብ ያ ማብራት ቢሸጥና ዶላር ቢሆን የዶላር ያመጣል ማለት ነው። እዚህ ሀገር ውስጥ የምናባክነው በፋብሪካ ውስጥ ሊሆን ይችላል፣ በመኖሪያ ቤት ሊሆን ይችላል፣ በተለያየ ቦታ ውስጥ ልናባክን የምንችላቸውን ነገሮች መቀነስ መቻል አለብን። በቃ ግዴታ የሆኑ ነገሮች ላይ ብቻ ገንዘባችንን ብናወጣ ትርፍ የሆኑ ነገሮች ቤት ማስጌጥ፣ የተለያዩ ኦቨር የሆኑ ቅንጦት የሆኑ ነገሮችን መኪና መቀየር ቅንጦት የሆኑ ከባባድ ሰዎች ላይ ሲሆን ማለት ነው። ቤት በደሃው ላይ ሲሆን ደግሞ የተለያዩ አኗኗራችንን ከበፊቱ አሁን ቀይረን ይሄንን ጊዜ እንዴት ነው የምንወጣው የሚለውን ቁጠባ በማድረግ ህዝቡ የራሱን አስተዋጽኦ ማድረግ አለበት ማለት ነው። ዝናብ ሲዘንብ መጀመሪያ ጠብታ ናት። ጣራ ላይ ታርፋለች። ጣራው ላይ ያለው ይጠራቀማል፣ መሬት ይወርዳል። የትልቁ ቤት፣ የሰርቪስ ቤት፣ የኩሽናው፣ የሽንት ቤቱ አንድ ላይ ተዳምሮ ከአንድ ሰው ቤት እንኳን ሲወጣ ያቺ የውሃ ጠብታ ጎርፍ ሆና ነው የምትወጣው። ከዛ ደግሞ የሰፈር ሲሆን፣ ከዛ ደግሞ የሀገር ሲሆን ደግሞ እንደና አባይ አይነት ይፈጥራል ማለት ነው። ስለዚህ ምን ልል ፈልጌ ነው፣ አንድ ሰው የአንድ ጠብታ የሆነ ስራ ከሰራ ወይም ደግሞ ቁጠባ ቢያደርግ እንደ ሀገር እንደ መንግስት ለሱ ገቢ ሲገባለት ግን ከፍተኛ ነው የሚሆነው። ለምሳሌ አንድ ብር ብናዋጣ 150 ሚሊዮን ሰው ካለ 150 ሚሊዮን ብር ሰጠ ነው ማለት ነው። ለኛ ግን አንድ ብር ናት ማለት ነው።
ስለዚህ ይሄንን በማሰብ እኔ የማደርጋት ነገር አጠቅም ብሎ ከማለት ይልቅ እኔ የማደርጋት ነገር ልጠቅም ትችላለች ብሎ ሁሉም በየቤቱ በነፍስ ወከፍ ቁጠባ ካደረገ አኗኗር ስልቱን ከቀየረ ይህን ችግር እስከምናልፍ ማለት ነው ይህን ችግር እስከምናልፍ ድረስ አላስፈላጊ ወጪዎችንና አላስፈላጊ ድግሶችን አላስፈላጊ ቅብጠቶችን የቅንጦት ነገሮችን ላይ የምናወጣውን ገንዘብ ብንተውና ይህን ችግር እንድናልፍ አንድ ላይ ተረባርበን ብንሰራ ብዬ እላለሁ። ሁለተኛ ህዝብ እንደ ህዝብ ማድረግ ያለበት የከተማ ግብርና ነው። ይሄ የከተማ ግብርና መንግስትም ከዚህ በፊት ሲናገረው ሲሾፍበት ነበረ። ግን እንደውም ወቅቱን ያልጠበቀ ንግግር ነበረ። በዛ ሰዓት ምንም አይነት ችግር ስላልነበረ ሰው ሲያሾፍበትና ሲያላግጥበት ነበረ። ግን አሁን ላይ ግን የከተማ ግብርና ይህንን የኑሮ ውድነትን የዋጋ ግሽፈትን ከሚያረግቡ ነገሮች አንዱ የከተማ ግብርና ነው። የከተማ ግብርና ሲባል መሬት መውሰድ ወይም ደግሞ መሬት ስለሌለኝ እኔ ምን አደርጋለሁ የሚል ነገር ሊኖር አይገባም። የከተማ ግብርና ማለት መኖሪያ ቤት ነው። መኖሪያ ቤታችን ውስጥ በማዳበሪያ አፈር በማድረግ ሊሆን ይችላል፣ በጀሪካን የጀሪካን ቁራጮችን በመቁረጥ ሊሆን ይችላል፣ ግቢ ውስጥ ድንጋይ እንትን ብለን አፈር ደልድለንም ሊሆን ይችላል፣ መደብ በመስራት በተለያዩ ነገሮች ግቢያችን ውስጥ ያሉትን ባዶ ቦታዎች ወደ ልማት ወደ አትክልት መቀየር አለብን ማለት ነው። አንድ ግለሰብ ያለውን ግቢ ቆፍሮ ቲማቲም ቢተክል፣ ሽንኩርት ቢተክል፣ ካሮት ቢተክል፣ ድንች ቢተክል እነዚህን ግብአቶች እያመረተ ለራሱ ቢያንስ ማለት ነው ለክረምት ለራሱ ቢጠቀምና ባይገዛ ሌሎች ግቢ የሌላቸው ሰዎች ምርት የሚገባውን ምርት እነሱ እንዲጠቀሙበት ይተውላቸዋል ማለት ነው። ስለዚህ ግቢያችን ውስጥ አትክልት የጓሮ አትክልትን ተክለን ራሳችንን በራሳችን መመገብ መቻል አለብን ማለት ነው። ሌላው ግቢያችን ውስጥ ዘመናዊ የዶሮ ማርቢያ እቃ ገዝተን እዛ ጋር 10 ዶሮ 20 ዶሮ ይዘን እንትን ብንል 10 እንቁላል ብናገኝና 10 እንቁላል በቀን ብንሸጥ እዚሁ ያለውን አንደኛ የእንቁላሉን ምርት ገበያ ላይ እንዲኖር እናደርጋለን። ሁለተኛ ከዛ በምናገኘው ገንዘብ ደግሞ እኛ በእንቁላሉ ሌላ ነገር እንገዛለን ማለት ነው። ዶላር የማያስፈልገው ግብይትን በመፍጠር ኢንፍሌሽኑን መቀነስ ይቻላል ማለት ነው። ይሄ እንደ ግለሰብ በግለሰብ ቤት ውስጥ የምናደርገው ነው። ሌላው በአካባቢያችን በዙሪያችን ዝም ብለው ባዶ ቦታ ሆነው የተቀመጡ መንግስትም ገና ወይ ያልመራቸው ሊሆን ይችላል ወይ ለልማት ተብለው የተቀመጡ ባዶ ቦታዎች ሊኖሩ ይችላሉ። ጠቅልሎ መውሰድ ሳይሆን አጥሮ መውሰድ ሳይሆን ለምሳሌ ክረምት ከሆነ እዛ ጋር አንዱ አቅራቢያው ላይ ያለው ወጣት ቆፍሮት የሆነ ነገር ቢዘራበትና ያንን ክረምት ቢጠቀምበት ቢሸጥ እሱም እንደ ገበያም ያገኛል፣ ገበያውንም ያረጋግጣል፣ እሱም ጥቅም ያገኛል ማለት ነው። ስለዚህ ማንኛውም ከተማ ላይ ያሉ ባዶ ቦታዎች በክረምቱ ጊዜ ተዘርተው በቅለው ቢሸጡ ትልቅ አስተዋጽኦ ያደርጋሉ። ስለዚህ ህዝብ እንደ ህዝብ የከተማ ግብርና በቤት ውስጥ ማድረግ አለበት ማለት ነው ብዬ አስባለሁ ማለት ነው። ሌላው ሶስተኛው የቁጠባና የኢንቨስትመንት ለውጥ። ይሄ ለምሳሌ ገንዘብ ስንቆጥብ ለምሳሌ አሁን ውጭ ያሉ ሰዎች ለቤተሰብ ብር ሲልኩ ቤት ይሰራል፣ እቃ ይቀየራል፣ ድግስ ይደገሳል። በቃ ለሰርግ ለምናምን 200 ሺህ 300 ሺህ 400 ሺህ እንደዚህ እንደ ቀልድ ይወጣሉ። ለምን? ብሩ ከውጭ ስለሚወጣ ማለት ነው። ያንን ከሚያደርጉ ከውጭ የሚልኩ ሰዎች ለሌላ ነገር ለሚጠፋ ነገር ከሚያደርጉ 100 ሺህ ብር ቢልኩለት ዘመናዊ የዶሮ 10 ዶሮ ወይ 20 ዶሮ የሚይዝ ከዚህ እስከዚህ ድረስ ያለውን ቦታ እዛ ላይ አስቀምጠው ብለው አስቀምጠው ያን 10 ዶሮ 20 ዶሮ ለዛ ሰው ቢያስገቡለትና ቢያንቀሳቅሱት ከነሱ ሸክም ላይ ይወርዳል ማለት ነው። ልጁም አጥፊ ከመሆን ወደ ስራ ይገባል። ሳንቲምን እንዴት ማሳደግ እንዳለበት እየተማረበት ይሄዳል ማለት ነው። ስለዚህ ከውጭ የሚላኩ ገንዘቦችን ከማባከን እንደዚህ ለስራ ዝቅ ብሎ ከመስራት
መጠቀም። ሁለተኛ የራሳችንንም ገንዘብ ቢሆን ለምሳሌ አንድ ራት ወጥቶ 4000 5000 ወይ 6000 በልቶ ከሚገባ በዛ በ4000 እና በ5000 አስቤዛውን ገዝቶ ቢገባ ለአንድ ሳምንት ሊሆን ይችላል አንድ ወንደላጤ ማለት ነው። ስለዚህ አኗኗራችንን መቀየር፣ ቁጠባን መልመድ ያስፈልጋል ማለት ነው። እኔ ድሮ ልጅ ያለው ጋቭ አንድን ክብሪት ለሁለት ሰንጥቀው ሁለት ጊዜ ይጠቀሙታል ምናምን ሲባል እንደ ቀልድም እናወራለን እና እንደዚህ ሰምቻለሁና ችግር ከመጣ ለሁለት አይደለም ለአራትም ልትሰነጥቅ ትችላለህ እስከ ጫረልህ ድረስ ማለት ነው። ስለዚህ ልክ እንደነዚህ አይነት የሆኑ አፈታሪክ የሆኑ ነገሮችን ግን ማድረግ የምንችላቸውን ቁጠባ ክህሎታችንን ማሳደግ አለብን ማለት ነው። እንግዲህ መንግስትም እንደ መንግስት ህዝብም እንደ ህዝብ ይሄን ማድረግ አለበት ብለን ካለን ማጠቃለያው የወደፊት ተስፋችንስ ምንድነው የሚለውን ማየት አለብን ማለት ነው። እኔ አሁን ይሄን ካላደረግን የወደፊት ስጋቱ ምንድነው፣ ወደፊት ከዚህ በዚህ ከቀጠለ ምን ይመጣል የሚለውን ለማየት ፈልጋለሁ። የወደፊት ስጋት አሁኑኑ መዋቅራዊ ለውጥ ካልተደረገ ጫናው ወደ ማህበራዊ ቀውስ ሊመራው ይችላል። ቅድም እንዳልኩት ያንን ከመራው ሊመለስ በጣም አስቸጋሪ ነው የሚሆነው እና አሁኑኑ መዋቅራዊ ለውጥ በመንግስት በኩል ተደርጎ በህዝቡም በኩል ማድረግ ያለበትን ከላይ የተነጋገርናቸውን ነገሮች ተደርጎ ጫናው ወደ ማህበራዊ ቀውስ ሳያመራ አስፈላጊው እርምጃ መወሰድ አለበት። አለበለዚያ ግን አስጊ ሁኔታ ላይ ነው ያለ ነው። ከስጋቱ ደግሞ ተስፋችንስ ምንድነው የሚለው ስናይ ተስፋችን ኢትዮጵያ ያላትን የተፈጥሮ ሀብትና የሰው ኃይል በአግባቡ ከተጠቀመች ይህንን ጊዜ ማለፍ ትችላለች። ይህ ማለት ምን ማለት ነው? ኢትዮጵያ የተፈጥሮ ሀብት አላት። መሬት፣ የሚታረስ መሬት አላት። የሰው ሀብት አላት። የሰው ኃይል አላት። ማዕድን አላት። እነዛን ነገሮች ከሙስና በጸዳ መንገድ ሆኖ መሬቶቿን አርሳ የወጣቶቿን ህዝቦቿን አንቀሳቅሳ በአመት ቢያንስ 4 ባንደርስ እንኳን 2 እንኳን የምናመርትበትን ነገር ፈጥረን ሰሊጥ አለ፣ ቡና አለ፣ ወርቅ አለ፣ ሌሎች ማዕድኖችም አሉ። እነዚህ ነገሮች ወደ ውጭ በመላክ የዶላር ፍሰት እንዲመጣ ቱሪዝም አለን፣ ታሪካዊ ቦታዎች አሉን፣ በዩኔስኮ የተመዘገቡ ባህል አለን። እነዚህን ዶላር እንዲያመጡ አድርጎ ኢኮኖሚውን ማስተንፈስና ጫና መቀነስ ይቻላል ማለት ነው። ይሄ የኢትዮጵያ የተፈጥሮ ሀብቶቿን እና የሰው ኃይሏን በአግባቡ ከተጠቀመች የጊዜ ማለፍ ይቻላል የሚለውን እንደ ተስፋ አስቀምጠዋለሁ ማለት ነው። ሌላው ለመንግስትም ሆነ ለህዝብ ያለኝ ጥሪ መንግስትም እንደ መንግስት ማድረግ ያለበትን ነገር ማድረግ አለበት፣ ህዝብም እንደ ህዝብ ማድረግ ያለበትን የተወያየንባቸውን ማድረግ አለባቸው ብዬ አስባለሁ። እናንተስ መንግስት እንደ መንግስት ምን ቢያደርግ ይሻላል ትላላችሁ? ህዝብ እንደ ህዝብ ምን ማድረግ አለበት የሚለውን ኮሜንት ላይ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ በማለት እዚሁ እሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ።